እኔ ቢያገርማ አንድ ጊዜ ብዙ ጊዜ መቼም ሁሉም ቦታ ይበራል። መብራት አብርተን ነው ወተንሳ የምንለው በየትኛውም ገጠር ቤተክርስቲያን ቢሆን አቴ የሉም ተባለና ደብረ ሊባኖስ እንዳድር እባክህን ብለው ለመኑኝ። ሄድኩኝ። እዚያ እንደቆምኩ ታቦትም ይዋጣሉ ሳይ እንዲያው ዝም ብሎ ቤተክርስቲያኑ የተቃጠለ መሰለ። መብራቱ ሙቀቱ ለብቻ ብርሃኑ ተለወጠ። ሌላ መልክ አመጣ። በእኔ አይን ብቻ ይሁን እነሱ ይሁት አላውቅም። እኔ መሆኑን አጣው። እንዴ የት ነው ክርስቶስ አለች በዚህ ውስጥ ወይስ ተክላይ ባሉት መጡ እንዴ ምንድን ነው ነገሩ እስከ ማለት ደርሻለሁ። አንድ ጊዜ በጣም የሚገርም ነገር ቅልጥ አለ ወዳለ ልዩ መንፈስ መጣ። በጣም ደግሞ እዚህ ያለ ሁሉ መናኝ ማለት ጠቅላው መናኝ አይደለም ያለው። እኔ እንጂ እዚህ ያለ መንፈስ የታየኝ ልዩ ነው። እንዲያው ሊነገር የማይገባም ነበር። በጣም ሰውነቴ ስክር አለ ጨርሶ። የምናገረውን አላውቅም። ትምህርት እሰጣለሁ ብዬ ተነሳሁ። በፍጹም ልቤ ሰከረ። ደስ አለኝ። እንኳንስ አክፍለት እንኳንስ ጾም ምንም በልቶ ጠጥቶ የሰከረ ሰው እንዴት ትለዋለህ? እንደዚህ አይነት ነው የተሰማኝ። ያለው ጸጋ ልዩ ነው። ትንሣኤ እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። እና ዲያብሎስ ያቃጥለዋል፣ ይነደዋል። ያን በጎል ዳንስ አይደለም ይውና እስከ ስሙ ዳንስ እኮ ነው የሚያዘጋጁት። ደነሳ ኃጢአት ሰራ ነው በግዕዙ። ደነሳ ኃጢአት ሰራ ማለት ነው። አልገባቸው ሆኖ ነው እንጂ ዳንስ ምንድን ነው ምን ማለት ነው ብሎ ቢጠይቅ እዚያው ያገኘው ነበር። ኃጢአት ማለት ነው ዳንስ ደነሳ ኃጢአት ሰራ ነው ማለት ነውና ይህን ተው የሚላቸው አተው ነው። ይሄ አይገባም የሚያደርጉ ሰዎች ካሉ ይጠንቀቁ። እንዲያው በጽድቅ ፋንታ ኃጢአት ሰርቶ እግዚአብሔርን ማሳዘን አይገባም። የዚህ ዕለት ዳንስ የምታዘጋጁ ሰዎች በእግዚአብሔር ይሁንባችሁ፣ እባካችሁ አትጎዱ፣ እንዳታደርጉ ተጠንቀቁ። ከሆነላችሁ እንደ ወንድሞቻችሁ አዘጋጅታችሁ ለቤተ ክርስቲያን ደስ ይበላችሁ። ከነዳያን ጋር አብራችሁ እየበላችሁ እየጠጣችሁ እግዚአብሔርን አመስግኑ። ዳንስ ምሽት እናደርጋለን ብትሉ አውቃችሁ የዲያብሎስ ተገዥ ሆናችሁ ማለት ነው። አዎ ደነሳ ኃጢአት ማሰራ ማለት ነው። የግዕዝ ቋንቋ ነው። ማንንም ጠይቁብኝ ለእናንተ አይበጃችሁምና ትንሣኤን ምክንያት አድርጋችሁ ዳንስ ብላችሁ ብታዘጋጁ ወዮላችሁ። ለገሃነም እንዳትወሩ ተጠንቀቁ። አስገነዝባለሁ።